ሰላም ጤና ይስጥልኝ የቻናላችን ቤተሰቦች የ26ቱ የአሜሪካ ካናዳና ሜክሲኮ የዓለም ዋንጫ እጅግ አስገራሚ የምድብ ጨዋታዎችን አጠናቆ ወደ ቀጣይ አስጨራሽ ምዕራፍ ተሸጋግሯል። ትናንት በተደረጉት የስድስት ጨዋታዎች ፍልሚያ ታላላቅ ሀገራት አስደናቂ ታሪክ ሲሰሩ፣ አንዳንዶቹ ደግሞ ፈተና ውስጥ ወድቋል። በዚህ ቪዲዮ የትላንትን ጨዋታዎች አስገራሚ ውጤቶችና ዛሬ የሚጀምረውን የ32ኛ ዙር አጓጊ መርሃ ግብሮችን ይዘንላችሁ ቀርበናል። ወደ ዝርዝሩ ከመግባታችን በፊት ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በምድብ ጄ አርጀንቲና ዮርዳኖስን 3-1 ስታሸንፍ ሊዮኔል ሜሲ በዓለም ዋንጫ ታሪክ በተከታታይ 7 ጨዋታዎች ላይ ጎል ያስቆጠረው የመጀመሪያ ተጫዋች በመሆን አዲስ ታሪክ ጽፏል። የእንግሊዝ ብሔራዊ ቡድን ፓናማን 2-0 በማሸነፍ ምድቡን በአንደኝነት ስታጠናቀቅ፣ ሌላኛው ደግሞ በጉጉት የተጠበቀው የኮሎምቢያና ፖርቹጋል ጨዋታ 0-0 ተጠናቋል። ክርስቲያኖ ሮናልዶ ጎል ማስቆጠር ሳይችል የቀረ ሲሆን ኮሎምቢያ ምድቧን በአንደኝነት በመምራት ወደ ቀጣይ ዙር አልፋለች። ክሮኤሺያ በሉካ ሞድሪች ድንቅ አሲስት ጋናን 2-1 አሸንፋ ለ32ቱ ዙር አልፋለች። ሞድሪች በዓለም ዋንጫ ታሪክ አሲስት ያደረገ በእድሜ ጠገብ ተጫዋች ሆኗል ማለት ነው። ሌላው ደግሞ ዲአር ዲሞክራቲክ ኮንጎ ኡዝቤኪስታንን 3-1 በመርታት ታሪካዊ ለሆነው የ32ቱ ዙር ማለፏን አረጋግጣለች። በአልጄሪያና አውስትራሊያ መካከል የተደረገው ጨዋታ 3-3 በሆነ አስገራሚ ያቻ ውጤት ተጠናቋል። ሁለቱም ሀገራት አልፈዋል። ሌላኛው ደግሞ አሁን የምድብ ጨዋታዎች አልቀው የዊን ኦር ጎ ሆም አሸንፎ ማለፍ ወይም መሰናበት ትንቅንቅ ጀምሯል። የዘንድሮ የዓለም ዋንጫ በ48 ሀገራት በመደረጉ ለመጀመሪያ ጊዜ የ32ቱ ዙር የጥፋት ጨዋታዎች ይደረጋሉ። የፊታችን ሰኞ ሰኔ 21 ማለትም ጁን 29 በፈረንጆች የሚደረጉት 3 ታላላቅ ጨዋታዎች የሚከተሉት ናቸው። ብራዚል ከጃፓን፣ ጀርመን ከፓራጓይ፣ ኒውዚላንድ ከሞሮኮ ሲሆን በቀጣይ ቀናት ደግሞ እንደ ፈረንሳይ ከስዊድን፣ ሜክሲኮ ከኢኳዶር እንዲሁም የአፍሪካዋ ኮከብ ዲአር ኮንጎ ከእንግሊዝ የሚያደርጓቸው ጨዋታዎች በጉጉት ይጠበቃሉ። በተለይ ደግሞ ሐሙስ ሰኔ 4 በነጮቹ ጁን 2 የሚደረገው የክርስቲያኖ ሮናልዶ ፖርቹጋል እና የሉካ ሞድሪች ክሮኤሺያ ፍልሚያ ለሁለቱም ካፒቴኖች የመጨረሻው የዓለም ዋንጫ ሊሆን ስለሚችል ልዩ ትኩረትን አግኝቷል ማለት ነው። የዘንድሮ የዓለም ዋንጫ እጅግ ያልተጠበቁ ውጤቶች እየታዩበት ይገኛል። ከነዚህም የ32ቱ ዙር ጨዋታዎች መካከል የእናንተን ትኩረት የሳበው የትኛው ጨዋታ ነው? ሮናልዶስ ሞድሪች የሚያደርጉት ፍልሚያ ማን ያሸንፋል? ግምታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ ዜናዎች እስክንገናኝ ኳስ ሜዳዎች ነበርን። መልካም ጊዜ